بالتيني لما أولي روس قالوا بهم برجس قالوا من أنا دون قورو ناس البيان دون قورو አይዘንድሮ አትሊስት ጨዋታውን ምናምን ለሌሊት ላይ ባደርጉት ቀን እኮ ሰው ከሰው ተግባብቶ ይረሳዋል እኮ ሌሊት ወሬት ይኬዳል። ኧረ እንዴት ነው አንድ ቲም ሁለት ተገናኝቶ በእንደዚህ አይነት ብልጫ ባለው ፐርፎርማንስ ሁለት ጊዜ ሊለጠፍ የሚችል? ኧረ ተው ኧረ እኔ ትርፎ ገባባችኋል ወይ የደወላችሁ ቼክ አድርጉ ተው። አሁን እነሱ ምንድን ነው እየሰሩ ያሉ? ምንድነው እየሰራ ያለው? እዛውን ከፍሎ ለገቡት ሰዎች ቢያንስ ነው ይህ ሙሉ አካዳሚ ተሽጦ አሁን ከሰር ነው 500 ሚሊዮን ምናምን ያካክስ በተናቸው እነዚህ ምንም አይረቡም። እሺ አሁን ምን ይባላል እንዴ? ስንተኛ ሸንፎታችን ነው? ኧረ በስመ አብ! እኔ ዘንድሮ የኛ መቃጠል ዓመት ነው እንዴ አሰላለፉን ተመልከት። እኔ እኮ ለነገሩ ገና እኮ አሰላለፉን ስናየው ነው እኮ ነው ክሪስታል ፓላስ ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ መጡ። 3-2 ወጥተው ነው ሄደው ለሁለተኛ ጊዜ። ከዚህ በላይ ውርደት የለም። ሊቨርፑል ያ ከሰባት ጨዋታ 6ኛ ሽንፈታች። መረረኛ አላሰለቸኝ አረ ይህን ኑሮ አረ ምን ላድርገው? ወገው ወጣ ግን ዛሬ እንዴት ደስ እንዳለኝ ብታይ። አዎ እኔ ግን ትንሽ እየፈራው ነው። ሀብታም ወለድ የሚባሉ በሽታዎች አሉ። ስኳር፣ ደም ግፊት፣ ደም ብዛት የሚባሉ በሽታዎች አሉ። ለነገሩ ቀላል ናቸው። ገንዘብ ስላለን እኛ በግል አውሮፕላናችን ጠዋት ቁልፍ ከጠረጴዛ ላይ ነሳን ተረጋግጠን ሄደን እዛ ሩዋንዳ የሚባል ሀገር ደማችን አስቀይረን እንመጣለን። እሱኛ ነው የሚመለከተው። በምግብ ከሆነ ግን እዚህ እንበላለን። ሽሮ ታዲያ መመናሹ ጋር ዳዴ ዘንድሮ አርሰናል ለዋንጫ የሚፎካከረው ከማንቸስተር ዩናይትድ ጋር ነው ያልከኝ ጓደኛዬ። ያን ዓመቱ ሲጀምር ይቅር በለኝ ሰድቤህ ነበር። እኔ ጠንቋይ ዘመድ እንዳለ አላወኩም ነበር። በቃ አልገመትኩትም ነበር። ማንቼ ድረስ እኛ ተቆቁሰናል። ሲቲም ተሰጣት። ማንቼ 5 እርግጠኛ ነኝ ቀጣይ ደግሞ ወደ 4 ይወጣል። ተነስቶበታል፣ ሰውየው ዘንድ ተነስቶበታል። የማንቼ ደጋፊዎች ደግሞ እንዳትፋቷቸው። ዓመቱ ሲጀመር እንዴት እንዳሳቁባችሁ ታስታውሳላችሁ። እንዳትፋቷቸው። 200 ሚሊዮን ላቅ ያውጥተው ይኸው ከናንተ ስር ናቸው። የትም አይሄዱም፣ ከናንተ ስር ናቸው። እንዳትፋቷቸው። ዛሬ አስጨንቆ ቼልሲ ደግሞ የታለ ለምትሉኝ ሰዎች እኛም አላየ ነው። ግራ ገብቶናል። እኛም የለም እዚህ ውስጥ እንግዲህ ቼልሲ ስንተን ያወጣው እሱ ራሱ ለዙ የት እንዳለ ግራ ገብቶናል። ያየ ሰው ካለ እንደው ኮሜንት ላይ ጻፉ ነው የገብ ምን አባችሁ ሰራላችሁ እዚህ ቢያክል አዳራሽ ውስጥ እነ ሚኮ ቤት አይበቃም። ይበንት እኮ ነው አይደል? ደግሞ ተሰብስበን ምናምን ይላሉ። ምንድን ነው ተጠራርተን ተጠራርታችሁ ወጣችሁ ተሰብስበን